ያን እውነተኛ ጓደኛ ያን እውነተኛ መሪ ብልህ ሰው ብሎ ማለት ከአኺራ ስትሳነፍ ከመስጂድ ስትሳነፍ ከቁርአን ስትሳነፍ አላህን ከመዘከር ስትሳነፍ ተዳክመሃል ብሎ ወደ አላህ መንገድ እንድትመለስ የሚያመላክትህ ነው። ያን እውነተኛ ወዳጅ አይምሰል ዛሬ በዱንያ ይሄ ነው በሩ ይሄ ነው በመሽቀዳደም ያብሎ እንድትሽቀዳደም የሚያሳይክ አይደለም። ምክር አትወሰድ ማለት አይደለም። የነገዋን ቀብር አንርሳ። ሁሌም ምላችሁ ነገር አለ። ሰዎች ማለት ነው ዛሬ መስጂድ ውስጥ ወደድኩ አከብራለሁ አንተ እንዲነህ የሚሉ ሰዎች ወላሂ ሩህ ከተከያኒ ካንተ ውስጥ ከወጣችበት ሰዓት አንተን ወደ እውነተኛው ቤት ማለት ነው አስቀምጠው ሸኝተው ወደዚህ ወደ ህይወታቸው እስኪመጡ ነው የሚቻኮሉት። ለዛች ቤት መልፋት ያለብህ የጠበበች እንደሆነ እንዲሰፋል መልካም ያኖለች እንደሆነ መልካም እንድትሆንልህ እምታረገው ዛሬ ማለት ነው ለራስ መልፋት ስትችል ነው። ወላሂ ወደድንም ጠላንም አንድ ቀን እቺን ዱንያ ጨርቅ ምንጥልላት ሰዓት ማለት ነው ለኢባዳ ወላሂ የሚገርም እኮ ነው። አትስሩ አትልፉ አታገኙ ማለት አይደለም። ስታገኙ ነው የምትሰድቁት። ስታገኙ ነው ለቤተሰባችሁ መልካም ነገር ማድረግ የምትችሉት። ስታገኙ ነው ስትሰሩ ነው ዑምራም ሐጅም መልካም የተባሉ ብዙ ነገሮችን መስራት የምትችሉት። ግን ያም ሆነው ሙስሊም ለዱንያ ብልህ ከሆነው ለዱንያ ብልህ እንደሚሆነው ሁላ ከዛ በላይ ነገ ተለይቶ ለዘላለም ሚኖርባትን የአኺራን አገር ከዛ በበለጠ ሊለፋላትና ሊሰራላት ይገባል። ምሽኑ ለአኺራ የሚለፋ